በቫራል ነው የምታምኑት 30 ሰው ነው የሚያይሽ 100 ሰው ነው የሚያይሽ ልሻል ደግሞ እየመጡ ጋይስ በቫራል ነው እንደዚህ እሷን እኮ መረዳት አለባችሁ እቺ ልጅ አሁን የፈለገችውን ብታወራ እስኪ አስባችሁታል በ20 እድሜያችሁ ላይ በ10 ምናምን አመታችሁ ላይ በባህር መታችሁ መክፈል የሌለባትን ነገሮች ሁሉ ከፍላ ድጋሚ በሀገሯ ልጆች ተጎድታ ታስራ ጨለማ ቤት ውስጥ ድጋሚ ሀገሯ ገብታ ሀገሯ ላይም ተጎድታ ድጋሚ በባህር ወጣ ድጋሚ አሁን እዚህ ጋር ስትመጣ ጥሩ መልስ ከሷ ትጠብቃላችሁ እኔ እኮ በጣም እኮ ነው የምታስቁኝ አንዳንድ ሰዎች እኮ በጣም በቤቴ ነው እኔ ባህሩም አይገርመኝም መቸገሬ ምንም አይገርመኝም ሊያየ እኔ ፈጣሪ የእናቴ ጸሎት የእናቴ ዱዓ አግዞኝ እንጂ እኮ እኔ እኮ ልታረድ የምችል ነበር እኮ ሊያ ያለምንም ርህራሄ እኮ ነው ስጋዎቼ ደሞቼ የሀገሮቼ ልጆች ኢትዮጵያኖች አሳልፈው የሰጡኝ የኔን ነገር እንደቀላል አትዩ ሊያ እኔ እኮ ታርጄ ነበር ፈጣሪ አቅሎልኝ እንጂ አሳርደውኝ ነበር እኮ ትቀልጃለሽ እንዴ ታይ የኛው ነሽ ነጃት ለምንድን ነው እንደዚህ የምትናገሪው ብለው እድል እንኳን አልሰጡኝም ይቅርታ ጠይቂ ብለው እድል እንኳን አልሰጡኝም ያለምንም ርህራሄ እኮ ነው ካረቢት መተዋን ጠልጥሎ አሳልፈው የሰጡኝ ትቀልጃለሽ እንዴ ይሄ ነገር እኔ አይምሮዬ ላይ ጫና ፈጥሮብኛል እንዳስገደሉኝ ነው በቃ ፊቴ ላይ የሚደቀንብኝ እጅና እጄ ወደ ኋላ ታስሬ ምናምን ነገር አይኔ ተሸፍኜ እንደዚህ ተደፍቼ በሰይፍ ስመታ በቃ ይሄ ነገር ነው ዛሬ ድረስ ራሱ ፊቴ ላይ እየመጣ የሚደቀነው እኔ እስር ቤት እኮ 3 አመት ሙሉ ስቆይ ሪያ የሞት ፍርድ ያለባቸው ሰዎች ጋር ነው እና የምንኖረው በመስኮት ታያለሽ እዛ ቦታ ላይ ደም አለ ደም ያለበት ቦታ ላይ ደግሞ እብድ ነው የምትሆኚው በቃ እኔ ሰው ሲታረድ ራሱ በእኔ ይቻለው ብዙ ህመም አለ በውስጥ ይገባሽ እና እንደዚህ አሞልን ጋርሽ ወደዛ ገኝ ውጭ ከካሜራ ወደዛ ጋውኝ እቺ ቪዲዮሽ ይወስዱብሻል ዞር በይ እንዳታለቅሽ እዚህ ጋር ስንት የሚያናግርሽ ሰው አለ ነጃት እንዳታለቅሽ እኔ ላይቬን ነቅዬ እወጣለሁ ነጃት ወደዛ ጋር ዞር በይ እንዳታለቅሽ ፊት ለፊቴ እንዳታለቅሽ ዞር በይ ከሱ ጋር እንዲህ ብለሽ አልቅሽ ከፈለግሽ እንዳታለቅሽ አሁን በምታለቅሽ ደግሞ ያናግርሻል በቃ ለምን እንደሆነ የማለቅሰው ታውቂያለሽ ለያየ የኔን ቻንስ እየፈለጉ ከዚያ ቦታ መውጣት ያልቻሉ አሉ ብዙ ጓደኞቻችን የሞት ፍርድ ተፈርዶባቸው እንደዚህ ጧት መጥቶ ሲወስዷቸው እሪ ሲሉ ሲያለቅሱ ምናምን የሚገቡበት አጥተው ምናምን ሲጨነቁ ስታይ በቃ እኛ ምግብ አንበላም አንጠጣም ነበር 8 ቀን ወር ሙሉ የምንታመምበት ጊዜ አለ አብረሽ አመት 2 አመት ቆይተሽ እንደበግኑ ተብለው ሲታረዱ ገባሽ እርግጥ እዚህ ሀገር ህግ የሚባል ነገር አለ የራሱ የሆነ ጥፋት ኑሮበት ነው እርምጃ የሚወሰድበትና ያም ቢሆን ግን ከባድ ነው እዚህ ሀገር ላይ ለኔ የሚታየኝ በቃ አሳልፈው ሰጥተው እንዳሳረዱኝ ነው የሚቆጥረው በስደት ነው ያለሁት እንደ አንድ ኢትዮጵያዊ እንኳን ለምንድነው እንደዚህ ያደረግሽው ነይ ይቅርታ ጠይቂ ብለው እድል እንኳን ሰጡኝ አሳልፈው ነው የሰጡኝ በአንድ ቀን ውስጥ አምልክቶሉ ነጁ እኔ ይኸውልሽ ስሚ እኔ ስሜትሽን በደንብ እረዳሻለሁ አሁን